በቃ እኔ በእናትህ አጨቅጭቀኝ በእናትህ ስማንተ አንተ በጣም ባለጌ ነህ አሰዳቢ ምን አረኩ እንዴ ምንድነው ሁሉ ጊዜ ገንዘብ ካልተቀበልኩ ነው አንዳንዴ እስቲ ሰው ለፍ በእናትህ ለፍ አንዳንዴ እኮ ይታለፋል ሰራ እኮ ነው የወጣሁት እኔ ልዘርፎታ አላልኩም በእናትህ አውቃለሁ ለስራ እንደምትወጣ አውቃለሁ ለዛች ለማትረባ ሴት ብለህ ስማ የማትረባ ሴት ማለት አትችልምሽ ሃኒ የማትረባ ሴት አይደለም ጭራሽ እኔ በሰራው ትዲሽ ቤተሰቦቿን አትክፈሉ ምናምን ትላለህ አውቃለህ ሃኒ እንደምወዳት ፋዘሯ ስለሆነ ነው እኔ አትክፈሉ ምናምን ያልኩት እንጂ ሌላ ሰው ቢሆን እኔ አትክፈላ ደስ ሳይላቸው ለምን ገደል አይገቡ ለምን ጥንቅር ብሎ አይቀሩ በቃ የኔ ጉዳይ አይደለም ነገርኩህ አይደል አጠገቧ አልደርስም ብለህ ምለህ ተገዝተውን ተሸንፈህ ትሄዳለህ ይቅርታ ተሳሳት ለሷ ብዬ አይደለም የተሸነፍኩት ለፍቅር ልጅቷ የምትገዛውን ዕቃ ከሷ አልፈ ጓደኞቿን ጭምር እያሸከመች መንገድ ለመንገድ አሽከርክር አይደብርም ላርመው ነው ለሷ ብዬ አይደለም እሺ የተሸከምኩት ለፍቅር ስር ስንት ጊዜ ነገር ገንዘብ እኮ ነው የምትፈልገው የልጅቷ ዓላማ ገንዘብ ነው ለምን አትረዳም እድሜ ልክ ሴት አኩሪ ሆና ትቀራለህ ስማ ለሷ አንተ ዮናስ ከምትሆን 100 ብር ብትወልላት በደንብ ተጠቅማት ነበር እኮ ግርም የሚለኝ እንደዚህ የምትወድ ልጅ እያለች እቺ እንዲያምን ይጫጨቀች ለምን እንደምትወዳት ነው ግራ የሚገባኝ እኔም እኮ እሱ ነው ግራ የሚገባኝ ፍቅር እኮ እውር ነው የሚባለው እውነት ነው አስበዋል አሁን አሰለፈች ከዘገየ ጋር እኔ ከአኒ ጋር ከማይገጥም ነገር አንቺ እሺን አሰራውልሽ የቤታችሁን ዲሽ ምናምን ልላት በደውላት ስልኳን አታነሳ ሲሪየስ ነው ምላት ታነሳ ፍቅድም ጀምሮ ለራሷ ብዬ በቃ እኔ ላጥባ የምሬን ነው ማለት እስኪ እቺ ልጅ ጧት በቃ ዮናስ ፕሊዝ ጧት ለምን ሻትልም ስማ እውነት ይው ዳዊት ሙት ነው ማለት ዳዊት ሙት ይው ከፊት ያጥፋኝ ነው ማለት ከዚህ በኋላ አልደውልላት ሲሪየስ የእውነቴን ነው ማለት አልደውልም በቃ አልደውልም እስቲ ታይኛለህ የእውነት በቃ ለሴት ልጅ እንደዚህ ፊት ምን አለ ከዚህ በኋላ ማላረው ወለች እንሰልክ ተነስስከው ስልክማ እየጠራማ እንዴት አላንሳ አታስበም አረበና ተዝጋው ምን አለ ፍቅር አይደል እንዴ ያኒ ኮራት እንዴት ነው ማላንሳው ምን ማለት ነው አረበና ተዝጋው በእናት እንደዚህ አትበል ሄሎ የኔ መቤት ወይ እየደወልኩ አስቸገርኩሽ አራኒ እኮ ያው ችግር የለም አትከፍሉም ምናምን ብያቸው አረ ምንም አይደለም እውነት እኔ ምንም አይደል እኔ ሰጠዋለሁ ጓደኛ አይደል እንዴ እኔ ሰጠዋለሁ እኔ ከፍለዋለሁ አው ያው እኮ እኔ እኮ ልክ ነው ሰራልኝ ብዬ እኮ አው እንዴ የእናንተ ቤት ዲሽ ማለት እኮ የኔ ቤት ዲሽ ማለት ነው ሲሪየስ ደሳለሽ ይሰራል አይደሉም ቻላል አረ እባክሽ አይ በጣም አሪፍ በቃ ችግር የለውም ምን ቴኬራራ ሌላም ጊዜ ሲበላሽ እንደዚህ እየመጣ በመቃ ለምን ቀን በቀን አይበላሽም ቀን በቀን እየሄደ ያስተካክላል ከፍየው እኮ ነው የሚሰራው ከፍ ገንዘቤ እኮ እሺ ኧረ አንቺ እንደስ ይበልሽ እንጂ ቆይ የኔ ምልሽ አንገታች እዚህ ያው ታውቁ የለሱ ለምን ራት ምናምን አንጋብዛትም እኮ ነው የሚለኝ ይዘዋወርልኝ ብላለች ይዘዋወርልኝ ይዙርብሽ ያዞርን ነው መንጋብዝሽ ወይ ጉድ በጣም ምስኪን እኮ ነው የሚገርምሽ ነገር ለምን ከሷ ጋር አትሆኑም ለከሷ ጋር ለምን አብራችሁ አታሳልፉም እያለ አው ለሚመግረኝ እሱ ነው እሺ እንዴት ነው ነገ እንገናኝ እሺ ከነገ ወዲያስ እሺ ከሳምንት በኋላ ሳንገናኝ ኦኬ መቼም አይመቸኝም ያልሽው ኦኬ ዘጋሽው ኦኬ ዘጋችሁ እሰይ እንኳንም ዘጋችብህ አሁን ገንዘቤን ስጠኝ በቃ ዴቭ በእናትህ ከየትም ብዬ እሰጣለሁ በቃ በእናትህ በቃ ስለምወዳ አይመለከተኝም ቶሎ ገንዘቡን ፈልጋለሁ በእናትህ አጨቅጭቀኝ ሻውን በቃ ገንዘብ እኔ የለኝም በቃ ለዛ ነው ካቅሜ በያው ይሷ በዚህ ጋር አተ እንዴ ላንተ ብዬ ነው እዛ ብሬን ትጨ የመጣሁት ቆይ ኧረ የሻምበል ቤት ባዶ ነው አይደል ለሶስት ቀን ለአራት ቀን ለምን አንድ ዳይስፖራ አለ ለምን አይመጣበትም ሰውየው ከልጃቸው ጋር ባህር ዳር ስለሄዱ ኃላፊነት ሰጥተው ሄዱት እኮ አንተ መሆኑ ነው አሪፍ እንዴ ብር አይደል የምትፈልገው ቆይ ምንድነው የምትፈልገው ገንዘብ ምንድነው በቃ ካሽ የሚያመጣ ሰው እኔ ግን እንዳታቀያይመኝ በእውነት ነው አላቀያይመኝ እርግጠኛ ነኝ የሚገርም ዳይስፖራ ይዤ ልመጣለሁ እንደውም ነጩ ላይ ይዤ ልመጣለሁ ባጣ የውጭ ዜጋ ባጣ ቻይና አለ በቃ ጠብቂኛ አይደብርሽ
ገንዘብ የተጫነው ጣሳ ነበር ማስመሰል እቺ ደው ትመስላለች የተንጠራርቶ የጣፉት አንድ ቁጥር የመሰለች ደግሞ ነው ምንድነው ከሰፈር ሰው ጋር ጣፋ እሺ ምንድነው ከሰፈር ሰው እቺ የሰፈር ሰው ናት እንጂ ሰው ላይ ፍር የምትል ሰፈር እቺ ተንጠራርቶ የጣፉት አንድ ቁጥር የመሰለች ደግሞ ነው እኔ አስተነፈች ሰጣርጋቸው ነኝ እሺ እቺ ምናምን ታይተው አትምነው ምንድነው ከነዚህ ታላችሁ ያንተለጥሩ ታመጣው ነው እንዴ ማመጣው እሺ አስወጣል ምን እሺ እቺ ነው ዲያስፖራ ብለህ ይዛታ በጣም እጮሃለሁ ልበል እንግዲህ አታዘኛ ፊት አንድ ቤት የምላስ ሻለቃ ታመጣብኛለህ ይኮ በሁለተኛ ለምጦርት እዚህ ነው የሚጨምረው አሳልፈኝ ኃይለኝነቷ ለአንተ አይደለም ለባሏ ነው አታካብዝ ምን ተባው እቁብ ደርሷታልና እቁብ ሰለሽኝ ችግር የለም እቁብ ሰማ የሷ እቁብ ለኔ ማዕቀብ ነው ምን ሆነሃል በደንብ ትስማ አንድ ነገር እኔ ራስ አልቄ ነው ማስወጣት ከብራራ ብር ነው አልፈልግም የዚህ ሴት ነው ይቀርብኛ አታስወጣት እኔ ራስ አስወጣታለሁ አትወጣም ታላ አሰምቶ ምን ማለት ነው አሰምቶ በጣም ነው ነገር እኮ ሰላም ምን ታላማለ እንዴ ጅብካ ማሩት አገር ሄዷል በስሜ ምግብ ቤት ጠይሙልኝ አላው ለፋ ናት እንጂ ባሁላት ለነገሩ ችተራዲ እኔ ማን እንደሆንኩ አታውቅኝማ ማናት እቺና ታዚቺ ማናት ቀበሌው ጽዳቷ እቺ ቀበሌያዊ ለነገሩ ለድሮም ቀበሌ ተስማማኝ ቼዶ ሰራሁና ጥርቅ አድርገን ያንገርኩ ልኳ አስታጥቂያት ነው የመጣሁት በልኳ ሬዲ ሜዲ ስድብ ታውቃለህ ሬዲ ሜዲ አንተ ታውቃለህ ሬዲ ሜዲ በደንብ ነው አቀነ ብራንዱ ነው ያስታጠቅኳት አሰልፈሽ ምን እኮ አላለች አካባቢው ይዝናና ያለች እንደዛ ነው ለነገሩ አንተ ታውቃለህ አንተ ጀርመንኛ ምን ታውቃለህ እቺ አሽሙረኛ የዘረ አሽሙረኛ ልጅ በአሽሙር እኔ አሽሙር አላውቅም ደግሞ እሷን አላውቃት በሷ አሽሙረኝነት አይደለም እንዴ እናቷ ከሴት ድሬ ተባረሩት ደፋር ቆሻሻ አለች አሃ እንደዛ ነው እንዴ እኮ አልገባኝም እና አርገ ነው ካልገባች እሷ ቆሻሻ አይደል ያለችው እኔ ደግሞ የቆሻሻ ገንዳ ብዬ ነው የምትል አታውቅኝም ለነገሩ እናንተ ናችሁ ሰው የምታስቡት እኔ አሰለፈሽ ሰጣርጋቸው ነጥ ይበሉ እንደሆንኩኝ ማንነቴን አሳግጣችሁ መናገር ይበልጣችሁ ያው ማለት ነው እንደው ማን ማወቃለሁ ሰጣርጋቸው ልጅ ናት ምናምን ሁሉም መናገር አለ በየቤቱ እንደ በየቤቱ እየተዘዋወርን ምን በየቤቱ እየሄድኩ ዲሽ ትሰራ የለ እንዴ ለመንገር ምን አቃት እሺ አይናገራለሁ ወሬ ሰው ቻናል ላይ ያስገባና አንድ ላይ ሰዎች እንዲያውቁት ይደረጋል እሺ ደፋ አስገርም ግን አስልፈሽ ቆሻሻ ይጽዳ የሚለው አባባል ወደ ስድብ መለወጥ እንደሚቻል አንተ ከዚህ በፊት አትነግር አረብሽ ምን አለቀ አሰለፈሽ ሺዲዲት ያ ጭንቅላቷ ይገርመኛል ጭንቅላቷ ከዛ ነው የሚገርም ከዛራቸው የሆነው ከዛ ይገርምሃል ወንድሜ ሀገር ያወቀው ፀሐይ የሞቀው ጨረቃ ያደነቀው ዘራፊ አልገባኝም ዘራፊ ስትይ ዘራፊ ነው አልገባኝም ማለት አሁን የት እንዳለ ታውቃለህ እንደነገሩ አታውቅም ዘራፊ ከሆነ ማሰር ቤት ነው ምን አታውቅም አራሳ ጀፋ አሰልፈሽ ጀፋ ታረጋጊ ቋስ እሺ አሰልፍ አልገባንም እኮ ለዛ ነው አልገባኝም ነው የኔ ወንድም እኮ የታወቀ ቅኔ ዘራፊ ነው ለዛ ነው እንዴ አንተ ደግሞ ሁልጊዜ በቃ በእናትህ ቅኔ ዘራፊና አቃ ዘራፊ ላይ እሺ እኔ ሰው ጋር አታጣለም በእናትህ ዘራፊ ነው እኔ ምን አቃይ በቃ ሳሳት ቅኔ ዘራፊና አቃ ዘራፊ አትለይም ኤምቢሲ 4 ኤምቢሲ 5 ምናምን ጠይቅ ይሄ ምን ያውቃል ምን ማለት ነው ከሳህን ጋር ይዋላ ሳህን ቀለም ቤት ውስጥ ምግብ ላይ ሳህን ነው ሰማይ ላይ ሳህን ይሄ ሰለፈሽ ደግሞ በይቅርታችሁ አላምድ ወንድም አይ ምንም ጭራሽ አትዝም ብለሽ ትቆጫለሽ ደግሞ አንተ ዲሹን አስተካክለዋለሁ ብለኸኝ ለምንድን ነው የቀረው ተበላሽ እንዴ ምን ሰርቶ ያውቃል ልክ ስከፍተው ነው የምወደው አንድ ፕሮግራም አለ አይደል ይሄ ምንድን ነው ነፃ ትግል
እንግሊዘኛው አፌ ላይ ነበር አፌ ለማን ይሰሩ አረከና ማስቀመጫው ነበር አፌ ላይ እየጠፋብኝ ከፍታው ኖ ሴኔጋል ባለፈው ነግሬሻለሁ በቃ ሴኔጋሉ ዝናብ ሲዘንብ እዚህ ኢትዮጵያ አፍሪካ ሀገሮች ሌሎች ላይ ይቋረጣል አላልኩሽ አንቺ ደግሞ ከነጻ ትግሉች ሌላ ነገር አትልም የእውነት አሁን አሰልፍ ምን ትማሪያለሽ ምን ቁም ነገር አለ ምን ትማሪያለሽ ጥበብ ነው ጥበብ ይፈሳል ምን አይነት ጥበብ እንዴ ልብስ ጥበብ ነው የምታውቀው ጥበብ ይፈሳል የድብድብ ጥበብ ቦክስ አስተናጋጅ አሁን እንደዚህ አይነት ጉንጭ ሌላ ቦክስ ለዚህ ጉንጭ ቦክስ ይሄ ዋንጫና ጡጫ መለየት አለብህ ስታጠብ አሁን ዋንጫ እንደዚህ ነው ነገር ጡጫ ባንደች የሚያሽበት ተሸካሚ ጡጫ ተሸካሚና ተጠቃሚ አለ አሁን አንዳንዱ ጂንስ ሊሆንለታል አዎ ያጫ በጣም እንደው ጉንጮ በዛ ከሆነ ዲምፍል ይርምሽም እኛ እኮ ከውቀት ነፃ መሆን ችግሩ ነው አዎ ከፈራንክም ነፃ ነው ነገር እና እኔ በጥበብ ነው የምመጣው ባለቤቴ ይገርምሽ ጥበብን ከትዬ ነው በጥበብ እና ታዲያ አንዳንድ ቀን ዘገየ ፍቅሩ የዱላው ፍቅር እንዴት ናፍቋል መሰለሽ ምስኪን እኮ ነሽ አንቺ ከዛ እኔ ግን የሚያናድደኝ ዘገየ የመከላከል ጥበብ የለም እኔ የመምታት ጥበቤን አሳድጌ ስመጣ እሱ የመከላከል ጥበቡን ጥቀና አሳድጎ ሽባኮ ነው ነበር እንኳን ለተላጫማርጎ እዛ በጀሱት ምን ማለት ነው በጣም ይገዛል ይፍቀር ለቫለንታይን ዴይ እኮ ነው ያስፈልገኛል ያመሻወቅ እንዴ ለራና ነገር ዱላ ፍቅር እንደው ሲቀርበት ሲያሳዝን አፈር በበላው በሞት አልቀሰሽ ሙጭ እኮ ነው እንደው ጭብጥ ጉርመት ብሎ እንደው ጥግጋ እኮ ነው የሚቀመጠው ተመታ እሱ ስራት እንደው እሱና ኳስ አንዳንዴ ጉድ ይመስሉኛል ኳስ ካልተመታሽ ደስ አይላትም ልክ እንደዛው እንደው ጥግ ላይ ጉርመት ጭብጥ ጥሲ አንድ ወር ሙሉ አይደል እንደው እንደተጨበጠ በሱ ባለው በቃ በሱ የተጨበጠ በሱ በቃ አንተ ጀማል እንዴ አንተችን ሴትዮ አስወጣልኝ ሶስት ቀን እቺ ሴትዮ እኮ ደርሷል የሚመጣችሁ አንተ ቢዝነስ አሰራም እንዴ ባዶ ቤት ተለቆለ ቢዝነስ አሰራም እንዴ ቅድም ብር የለኝም ስትል ነበር አይደል እንዴ ምንድነው የፈለገ ነገር ይረሳት በቃ አስወጣል ሙሉ ስራ የለም ቢዝነስ ስራ በዚህ ቤት በቃ ይኸውልህ ብር ታበድረናለች እቁብ ደርሷታል ለምንድነው እንዳስረዳ ብታረገኝ ስጨርስ ጋር በፒስ ማነው ደህና ዋላችሁ ልጆች ሰላም እንዴት ነው ደህና ነው ስማ እቺንም ሴትዮ ማን ነው እዚህ ግቢ የሚያስመጠብጠው አንተ እኮ ነው ማናገር እሱ ነው ማስገባ አንተ እኔ አንዳውፉ አረ አንዳውፉ ነው ጋሻ መላልስ በቃ ሻምበል ቁልፉን ለኔ ሰጥቶኝ ነው አንተ እንዴት ትልቅ ሰው ግቢ የተከበረ ሰው ግቢ እንዴት አምጥተችን ሴትዮ ታስመጠብጣለህ ሻምበል ሴትዮዋን ታውቃታለህ ወይ መጀመሪያ እኔ ደግሞ ቁልፉን አምጣው አረጋ ሻምበል እኮ ለኔ ኃላፊነቱ ነው እና ኃላፊነቱን ቢሰጥ በቤት ነው እንጂ እቺ እኮ የተለቀለች ፈንጂ ማለት እኮ ነው እዚህ ግቢ አንተ ታስመጠብጣለህ እንዴ ትልቅ ሰው የትልቅ የተከበረ ደግሞ ታስወጣ ምን መሰሎት ይሁንስ ጋሻመል ሴትዮዋ ቤቷን እያጸዳሽ ነው ስለዚህ ሰባይነት ተሰምቶ ነው ይሄን ትረክታ አይደል አንተ ዝም በል አንተ ልጁን የምታበላቸው ነግሬሃለሁ እንዴ እንዴ ሰባዊነት አለ እንዴ እቤቱ ነው ሰባዊነት እንጂ ሰው ቤት ውስጥ ነው እንዴ ስማ ካስወጣ ከሆነ አስወጣ ነግሬሃለሁ የምታስወጣ ከሆነ አስወጣ እንዲያው ቆይ ለነገር ያስተካክላል አረጋሻ መደስ አይደለም ጋሽ ሰማለ ታገኛት ልጅ እረዳዋለሁ አረጋ ከሆነ አስወጣ ጋሻመት ነግሬያችኋለሁ እንዴ ነገር አውጣው አስወጣው እንዴ እኔ እኮ ራሴ አምጥቼ ውጪ ብላ ታያሳምን ይደብራል ሌላ ነገር አስቤ ነው የሚመስለው በቃ ገንዘቡ የሚቀርብን አስወጣት እሺ እኔ ምስኪኑ ልሂድ ትድፈር ምን ማለት ትድፈር እንደው
ቀረ ተብሎ ቢለቀስልኝ ምንም እኮ አይቀርብኝ ከሻምበል ጭቅጭቅ ከዚህ ቤት ከመባረር ብትገልኝ ይሻለኛል አረበና ተነገር በላት ምንድነው ከቢላ ጋር ያላት ፍቅር እንዴ አንተ እኮ ደፋር ነው ሲሪየስ በጣም ነው የምትፈራው የሆነ ነው ማለት ከኔ ጥቃት እንትፈራ ሙዛዜን ለማንም ሳልናገር ልግባ እናቴን ግን አሰራ ሰላም ነሽ እንዴት ነህ እንዴት ነው አሰልኩሽ አለው ሰላም ምን ነው ግን ነው አበዛ ሌላ ጊዜ ምላስ አምባሳደር አልነበርክ እንዴ ደግሞ አንቺ ተቀመጥ ነው ነው ትናገር እንደሆነ ተናገር ነው ስራ ላይ ነኝ እንዴ ደግሞ ለዛይቱ ምናምን ያለበትን ቦታ አሳየኝ አንድ ጊዜ አመጣው ዛይቱን አጣው ይሄን አገኘው ደግሞ የማይረባ ዛይት ምናምን አትጠቀሙ ደህና አሁን ዛይት እየመረጣችሁ ግዙ በርበሬያችሁ ልክ አይደለም ታሸተው ትቆጫል ያው ወንበሩ ተቀመጥ ማራ ተረጋጋና ቁጭ ምን ነው እንዴ እንግዳ ሲያፍር ባለቤቱን ይጋብዛል አሉ እንግዲህ እስራኤል ይስራበት ተናገር እንደሆነ ተናገር ማተናገር ቆሎ እስራኤል ይስራበት ወይ ወጣ ይተረገበ ቆይ የሰው ልጅ በልቡ ያሰበውን ደጅ ለደጅ ከማውራት ይልቅ በቀጥታ መናገር አለበት ለባለቤቱ ማለት ነው ችግር ካለ በግልጽነት እንነጋገር ማነው ደግሞ እዚህ ጋር የሆነ ነገር ነው የሄደው ስትቾካቸው ቆይ ተወሰነ ሰምቻለሁ ለምን ነው ጋር ታገኝ ያ ምን ማቆላለፍ ነው ታቆላለፍ እኮ ጨርሰ እንዴ ነጭና ተጣጣቸው እንደው ጉድ እኮ ነው በጣም ጉድ እኮ የሚገርም ነገር እኮ ነው ለባል ምን እናርባታበት ነገር ነው አንተ አዎ ይሄ ምን መስራት ይሄ በደንብ ሳይኮሎጂ በደንብ ማክሰት ነው እሺ በደንብ አድርጌ ሁሉ ነገር የሚገባኝ ነው እኔ ደግሞ ነው ጥገኛ አይደለሁም እዚህ ቤት ስመጣ ነው ጥገኛ አይደለሁም እንደዛ ጓደኛችን የተጠግቻው መጣው ለዘገየ ገንዘቤን ካሽ በካሽ ከፍዬ ልከፍል ተነጋግረን አይደለም እንዴ ማንንም መጥቶ ለማቀራረብ ሆነ መሾካሽ አተለፈት እንደገና ነገር አይደለም የምንድነው እንደኛ እንደፈዘዘ ከግጥ እስከራስ ጸጉር ድረስ በተነገር እስቲ ቆይ ነገር ምንድነው ችግር ምንድነው ይፈከር ይባል እንዴ ባናርፍ እናጣምዳለን አለች አበሩ መጣል እኮ ከኔ ካስተለፈች ሰጣርጋቸው ፍቅር ይዞኛል ብለ የምታስብ ከሆነ ልቃኛ ተደፋፈናል ማለት ጓደኛ ተገጀለው ስንት ጊዜ ጓደኛ ስንት ነገር አሳለፋችሁ ምንም ለባለ ሰርግ ባንጋባ ምንም በየጊዜው ጨቁር እያንጠለጠለ እናንተ ጋር ቢገባው ትዳር ነው የተከበረ ትዳር እኔ አሰለፈች ሰጣርጋቸው ደግሞ እንደማንም ጥገኛ እንዳልመስል ገንዘቤን መጅረስ አርጌ ካሸን ከፍዬ ነው እዚህ ነው ያለሁት አዎ ድፍረት ግዛኝ ምለው ሸቀኛ አስማማኛል እንዴ ደግሞ ያጭር ጊዜ ነው እዚህ ተቀምጣ እኔ እንኳን ፍቅር የሆነች ነው እንደ ኤሌክትሪክ ይዞኛል ታዲያ እንደዚህ ምንድነው ወባንዳ ያዘው ሰው እንደሚያንዘፈዝፍ ይሄ አይነት እንደ ሁሉ እኮ ነው የሚንቀጠቀጠው አይታወል ራስ ወይ ታማል ሄደ ተመርመር አሄ ከነኝነት አይመስልም ቆይሽ ምን ልትነግረኝ የመጣው ንገረኝ እስቲ ቆይ ምንድነው የምትነግረኝ ነገር ካለ ንገረኝ እስቲ ልሂድ ልጅሽ ልትሄድ እዚህ ቤት ውስጥ እኔን አስፈቀደ ትንሽ ጀመርኩት ነገር ልሂድ አሁን ሂድ በቃ ሊዳ እሺ በቃ ምን ነው ልሂድ አንቺ ግን ደህና ነሽ አይደል ተናገር እሺ ቻው ደግሞ ከመሄድ በፊት ንገረው ለዛ ለጓደኛ እሱ ነው ስንት ብሎ ይሄ በአፉ ጤፍ ይቆላል ስንት ነገር ብሎኝ ይዞኝ የመጣው እሱ ነው ይምጣት ደግሞ እንደማለቀው ንገረው ይሄ ሰለንዳሪስ አደባየዋለሁ ደግሞ ይሄን ንገርልኝ እሺ ምን ብሎ እንዳመጣኝ እኔ ነኝ የማውቀው ሁሉ ያሰለፈች ምን ሆኜ ልቀር ነው ሸበኩት ራሱ ምናምን መጥቶ ውጪ በለኝ አንተ ምን አገባ ምናምን ብላ በስማ እሬን ያለችብኝ ራሱ እንዳስገባኝ በጣም ይገርም ነገር አሪፍ አመለካከት ላይ ያላት ላንተ ምን አገባ ምን ቤት ነው ምናምን ብላ ቀውቶ እኔ እንደውም መጀመሪያ ሜዲ የለብኝ ነበር አንተ ነበር ሜዲ ነበረው እኔ ተጠቃች እንደዛ ካለች ቴኬራ አረቀው ቢያንስ ምን ነገር እንደሆነ ታውቃለህ በጣም አሪፍ ስሜት አላት ላንተ ይሄ ተከብራለች ያ ብዙ እኮ ነገሩ
ያው አለባበሴም ኩል ስለሆንኩ በቃ እኔ እሷ እኔን ነው አይደል ያለችው? እሱ ራሱ ያስወጣኛለች። እንደውም በጣም ነው የምታከብረው። ፍርፍር ምናምን እየሰራች ነው ከተፋ ነበር። አንተን ነው የምታበቀ መሰለኝ። በልቼ በዛው አስወጣታለሁ። በቃ ብሉና በዛው አስወጣታለሁ። አዎ ብላ በላለ ገና ምንም አይተህ ይሄ ፕሮቫ ነው። እሺ አንተ ምናምን ደግሞ ግን ዘገየ የምንነቱት ነው አሰለፈችን ያገባው። አሁን ሴት ጠፍቶ ነው እንደዚህ አይነት ኃይለኛ ሴት ያገባው። ይኸውልህ አንተ አልገባም እንደሆነ ነገር ወንዶች እኮ እንዳለ ኃይለኛ ሴት ነው የሚወዱት። አሁን ለምሳሌ አሰለፈች የምትባል አሰለፈች ምን አልኩ? እስኪ ንገረው። ይኸውልሽ አሰለፈች ቦንድ አሰለፈች ለምን አትገዛም? ገዝታለች አልገዛችም በሚለው እየተባለ እኔ አሰለፈች ቦንድ ገዝታለች እሱ ደግሞ አልገዛችም እያለ ነው። ገዛ አንተ ገዝታለች አልክ፣ እኔ ገዝታለች እያልኩ እሱ ደግሞ አልገዛችም። እኔ ማን ነኝ ገዛ? እዛው ባንድ ገዝቼ ሳሰራ ነው በጣም ንቆሽ እኮ ያልገዛችም ማለት አይደፍራት አቤት ድፍረት እንደው እንዴት እንዴ አቤታን ኃላፊነቱ የተወሰነ የግድ ደፋሪ መባል ሰው አናት ላይ ፊት ሰው ጣራ ላይ ፊት ማለት ይሄ ለልጅ መስራት ጥሩ ነው። ሰው አናት ላይ ፊት ማለት ግን በሉ እኔ እንደናንተ አይደለም ብሉ። እናንተ ሰው ማማት ነው የምትችሉት። አቤት የሰው ስጋ ስትበሉ ሐሜት በባት ቢሆን እናንተ ነበራችሁ እኛ ተከተሰ ሐሜት በባት ቢሆን ኢትዮጵያ ያዋጣት ነበር እኮ እዚህ ቤት ውስጥ በደንብ ያዋጣት ነበር። አረኛ ስለዚህ እሺ አዝበላም እንዴ ባካል በላም እሷ የሰራችውን አልበላም። ስጋ ፍትፍት እኮ ነው። ረመረቅ ፍትፍት ወጁ ደግሞ ፍትፍት ነው እንዴ? ረመረቅ አንበላም ማለት ነው እንዴ? አንተ ብቻዬን ነው የምበላው። አትበላም እንዴ? ብቻዬን ነው የምበላው። በእናትህ አምጣው። አንተ ሁሉ ጊዜ እንደ ግብጽ ብቻዬን ልብላ ነው እንዴ የምትለው? እኔ ስንት ዓመት ሙሉ የቤት ተመልካች እኮ ሆንኩኝ። ይኸው እሺ በቃ እንደ ሱዳን ተካፍለን እንብላ። በቃ እንደዛ ነው የሚባለው። ብላ ቆረስ ከስ ባለኝ ምን ፍቅር ነው ያ ይሄንን ካደረግን በቃ እኛም በቃ እንደታመመው ነላሽ ነው እንደታመመ በቃ አፍንከኝ እኮ አንተ ምንድነው ታፍነናል እኮ ኦሬዲ ኪድናፕ ነው እኮ ያደረገችን በቃ እንደታመመ ሰው ከዛማ አልጋ ያዝ ብዬ ወደ ሆስፒታል እንድትሄድ አደርጋለሁ። ከዛማ አልጋ እናስይዛለን። ከዛማ የቤቱ ቁልፍ በእጃችን ገባ ማለት ነው። ከዛማ በቃ ከዛ ነው በቃ ታማል በቃ አሁን ተኛ። እሺ ታማል በቃ አሁን ታማል። እሺ ታመምያለሁ። ምን ሆነ? ታመምያለሁ። በቃ ታማል በቃ ይዣት እመጣለሁ። ጉዴኒው እኮ በጣም እኮ የሚያሳዝን እጁን እጅ መና የጣራ መጋኛ ነው ብያለሁ እኮ። ኧረ ይኸው እግሩን አታይም እንዴ? እዚህ ካልሽው ቆይ ዞር በይ አሁን ይሄ እስቲ ስለስተፊቱን ግለጸው። ቆይ እነዚህ የሮጡ እግሮች እንዴት ነው ትኩስ ያቃጥላል። እንኳን በኋላበት ፀሐዩም ራሱ ነው ከፀሐዩ አንተ በቃ አሁን አሰልፈን ምን እናደርጋለን መሰለኝ?
በቃ አሁን ሆስፒታል በዛው ይዘናው እንሂድና ለመጋኛ ሆስፒታል ምን ያደርጋል? እኮ መጋኛ አይደል? መጋኛውና የሚባል ነገር በዘመን የለም ቀርቷል። እንደው ግርም ለሚለኝ ነገር ምን እንደሆነ ታውቃለህ? እንደው እርስ በርስ መመታታታቸው ምንድነው የሚለው የሆነ የሆነ የሚለው ቆይ እንዴት ነው ስሜቱ? የሆነ ስሜት አለው። እስኪ ንገረኝ እንዴት ነው ስሜቱ? ትውጣ ይለኛል። ልውጣ ነው ትውጣ እሺ ያሳዝን ፍርልማው እንደምን ተዘረጋ በቃ ሆስፒታል መሄድ ነው ያንን ሁሉ ቻናል እንዳልዘረጋ አንተ እንዴት ተዘረጋ አየኔ የዲሽ ጀግና ተዘረጋ አየሄዱ እኮ አጣ ይሁላ አሁን እኔ ቆይ አይ ሆስፒታል መሄድ አለብን ለመፍትሄ አይደል እንዳላችንም ከዚህ ቤት ልቅ ብለን ሆስፒታል ይዘነው መሄድ አዎ ቤርካስ ይዘን እዛው ማስታመም ያለበትን ማስታመም እዛው ይታካል አዎ ሆስፒታል ይዘን ሄደን ሆስፒታል አዎ ማስታመም ያለበትን ምዘር ማለት ሁላ ህይወቱ መመለስ ያለበትን ወደ ህይወቱ ይመለሳል በቃ ማለት ይኸውልህ እኔ ሄጃለሁ ቆይ በቃ ምን ያደርጋል ልክ ነህ አሁን ስለማውቀው እኔ ሄጃለሁ እሺ አሰለቢ ሄጃለሁ እሺ እኔ እናት መፍትሄውን አውቀዋለሁ ሚዲያ ቀላል ሰው አድርገኛል እኮ ኤምቢሲ ፎር ላይ ነው ያየሁት አባከ ያን ተከታታይ ፊልም ላይ እንዴት ነው ያዋጣል እንዳለ እያየሁ ነው ሰው ታውን መጋኛው ላይ ይታረ ነው መጋኛው እንደው መቻናው መጋኛ ሰው ነቃ ከጃይና መንገድ የሚሰራው እሱ ማታዊ ነው እሱ ለኔ ልማታዊ እኔ አሁን ልማታዊ ሐኪም እኔ አሁን አረግሬሳ አርማጉሳ ከተበኘም ዳጉሳ ሁሉ የምመጣ ነው እኔ አሁን ባህላዊና ልማታዊ ሐኪም ማለት ነው በሰለጠነ ዘመን እንደዚህ ቅጠላ ቅጠል ይዘሽ እንዴ ሰጠው መድኃኒት እንዴ አሁን ፈዶም ነው መሰጣ ቀጥታ ተሮታለሁ ላይ መጋቢ አላልኩ ታጣለው አብልክ ብሎ ነው ሄደው መንቀሳቀስ እግሩን ይዞታል አላልኩም እንዴ እጁንም ይዞታል ታስሯል ብለኛል እኮ አጥል አንድ ላይ ታግቷል ያልከው ተረጋግኩ ምክንያት ስማ ከወላችን ሴትዮ ቀጥታ ነው የምናስወጣት አሪፍ ሐሳብ በቃ ተከተለ ሲሪየስ አሪፍ ሐሳብ በዚህ ዱላ ጨፍጭፈና ሰማሁ ወስላተከተ በዚህ ረግጪ ማለት በዚህ ዱላ እንጭቀጭቃታለን አቀኛላ ያ አቃለ ዮናስ ይበቃናል በራስ ወጣት ለሌሎች በላት ትንታኔ አላወጣችሁ እንዴ አበዛችሁ የኛ ቤት ጀበና ቡናማ ፈላ ለሻበሩ እንደውነቷን እንዴ የኛ ክቡር ዘበኞች የምንዱላ አረ እንጂ ምንዱላ አለ ምን እንትን ሌላ ምንድን ነው ሊጨፍሩ ለኔ ለሌላ ተለፈች ጨፍሩ እዛማሉ አንድ ድንጋይ ማን ነው ድንጋይ ቆይ አላለቀም እኮ አላለቀም እዚህ ማለት የሚያስፈልገው ጸባይ ሰናይ ሆያው በደንብ ቀጥሉት እሺ ኑሯችሁ ድሮ ሆያው ነበር እንዴ ወዱን ላይ ዛችሁ በይፋ ባታውቁ ሆያው ናችሁ እናንተ ሆያው ያሉ የምትሉባት ቤቱ ሰው ሊኖርበት በሰላም ሊኖርበት ስላላችሁ እንዴ ብትሆኑት እንዴ ጨፍሩ ሆያው ነው አንተ ሰለንዳቢስ ዝም ምን መስሏል ነው ያሰለፈች ተጣርጋቸው ነው እንኳን ንብረቴን የሰው ንብረት አስመልሳለሁ እሺ አሁን ነው ደስ ምን ለሰው ድሮም ለሶስት ቀን ማልተቻለ ደስ ይላል እንዴ ሶስት ቀን ገንዘቤን ለዛው ሆጭ አድርጌ ብሬን በቃ መጣ ወይ አፍንጫህን ይዤ ወይ እንደለመድከው አፍንጫህን ብዬ ነው እሺ ወዴት ይንቻ አይመስልም እንዲህ ሳይሆን ምን ታዘጋጅ ቤሌ ማይላ ማንም ወጣች እግዚአብሔር እኮ ነው እንደዚህ ምናምን አይቷልሽ ቢገርም እዚህ መስሎ እንደዚህ አይኮንታሻችን ማለት እኔ በቃ ሰማም ይፈራች ገና እኔ ለምንድነው ሰው የሚፈራኝ የመጨረሻ ነው ደስ ያለኝ ወጣች ዘላለ ዘገየሻል ከተች አንደኛው ዘገየሻል ያተማረ ቦሎቶሪ የሚያግዘው
አንተ ምን ነው መጣችን ምንድን ነው ብር በጣም ስትል ነበር ብር እንዴ አንተ ብር ተቀበላል እንዴ አዎ ያው ታኒን መንገድ ላይ ተፈስ ባለፈው አንተ ጋር ስንታ ማለት ሰጥቷት ምን እንዳይደብረ ብዬ አልነገርኩም መንገድ ላይ ለሃኒ ሰጥቻታለሁ ከሰው ጋር ጣልተኝ ለሃኒ ሰጥቷት ትለኛለህ አልሰማም አንተ ሴት አኩሪ ነህ አዎ አንተ ልጅ እቺ ልጅ ምንድን ያስነካች ያማል አዎ ዝም ብለህ አዎ ትለኛለህ እንዴ አዎ ለርሶ የዛሬው ምርጥ ተዋናይ ማን ነው? ቀድመው ምላሽ ለሰጡ 3 ተመልካቾች የ100 ብር የሞባይል ካርድ እንሞላለን። ባጭር የመልእክት ጽሑፍ ኤ ወይም ቢ ወይም ሲ ብለው 8085 ላይ መልሶን ይላኩ።